አዶናይ በዚህ አጋጣሚ አሳዝኖኛል በጣም። በመሀል የተሰቃየው በመሀል የሚሰቃየው አዶናይ ነው። አዶናይን ደግሞ እንዳየ ነው እግዚአብሔር ምስክሬ፣ ልጅቷ በደንብ ያከበራት፣ በደንብ ይወደዳት፣ ከልቡ ያፈቀራት፣ በቃ በደንብ ስለሷ አይቶ በስስት የሚያያት ሰው እንደሆነ በዚህ ሰዓት አሁንም አዶናይን እምለው አደራ በዚህ ሰዓት እንዳትርቃት። የተጎዳች ሴት ናት። የሚያስፈራራት ነገር አለ። ያንን ፊክስ ለማድረግ የምታደርጋቸው ነገር አለ። ውክልና አለው ማለት ጃኒ ቤቢ ብሎ ነው ሴቭ ያደርጋት። ስልኩ ላይ እምለው ነገር አለ ስለነ ጆን ዳንኤል። ራሷን ለመግደል ያልከውን ልንገርህ፣ ቃል በቃል ያልከውን። ምክንያቱም አንዳንድ ሰው ሳያስበው ይቀበጣጥራል። ሳያስበው ድሮ ያደረጉትን ድሮ ያወሩትን ምን ያደርጋል? ቁጭ ብዬ ተረጋግቼ ነገሮችን ለማየት እየሞከርኩ ነበር። በመጀመሪያ ከኔ ልጀምር። ጆን ዳንኤል አንተ እንጂ እኔ አልጠራሁም። ዮኒ ማኛ ድረስልኝ ስትል መጣሁ። አትንኩት አልኩኝ። ዮኒ ማኛን ያሳዘኝ ብለ ማስወራት ጀመርክ። የገዛ ዘመድ አስደውለ እኔ ጋ ኬዙ እንዲቀልልኝ ዮኒ ማኛ ይስደበ ብሎ እኔ ደግሞ ኦኬ የሚቀልለ ከሆነ ጌታ ምስክሬ ነው ፊት ለፊት ወጥቼ ተናገርኩ። ለምን ከአንተ ጋር በተያያዘ በጣም ሲሪየስ ሆኖብኛል። ስለዚህ ለዮኒ ማኛ ነገሩትና ብሎ ተደውሎ ከቤተሰብ ተናገረው ተብዬ እስከዛሬ ተናገረ አላውቅም። ይሄን ጉዳይ ቤተሰብ ነግሮኝ ኦኬ ኬዙ የሚቀርለት ከሆነ እኔ እናገረዋለሁ ብዬ ያንን አደረኩኝ ለሱ ብዬ ማለት ነው። እንደዚህ አይነት መር ልጅ እንደሆነ አላውቅም። አሁን የተጀመረ ድራማ ይዞ መጥቷል። ይሄን አንተም ታውቀዋለህ፣ እኔም አውቀዋለሁ። እስከዛሬ አልተናገርኩትም። እንደዚህ አይነት መርዛ ሰው ነህ። በጣም ቅናት እንደሆን ካውቃለሁ። እኔ እንዲያውም እዛው ላይ ያለ በእንግሊዘኛ ላድርገው ብዬ ስቀውጥልህ ነበር በማያገባኝ ጉዳይ ለአንተ ብዬ። እኔ አልተያዝኩ፣ እኔ ፕሌን ላይ አልገባው። በፕሌን ጉዳይ እኔን የሚያገናኝ አንዳችም ነገር የለም። የኢትዮጵያ አየር መንገድ እኔን ተንከባክቦኝ እንደዚህ እፍ ብሎ እንደ እንቁላል ያስገባኝ ነው የኢትዮጵያ አየር መንገድ። ለአንተ ብዬ ነው ስሜ የጠፋው። እስከ ዛሬ ብዙ ብዬ አላውቅም። ለአንተ ብዬ እንጂ እኔ የኢትዮጵያ አየር መንገድ ቢዝነስ ክላስ ተንቀባርሬ የገባውበት ነው። እንኳን እሱ አይደል እናቴ ከለንደን ስትገባ እግዚአብሔር ምስክሬ እንዴት አድርገው እንደተቀበሉልኝ እኔ ነኝ የማውቀው። ለአንተ ብዬ ግን ከኢትዮጵያ አየር መንገድ ተጣልቻለሁ። መርኛ ሰው ነህ አንተ። አሁን ነገሮች አውት ሻይን ማድረግ አልቻልክም። አዶናይ መጣ፣ እቺ ልጅ መጣች፣ ማድረግ አልቻልክም። ሻይን ማድረግ አልቻልክም። የምትፈልገው ደረጃ አልደረስክም። ይሄ ሰውዬ በልጧል። አዶናይ የተባለው ልቡ በጣም ቅን ልጅ ነው። በጣም መልካም ሰው ነው። በጣም ሲበዛ እኔ ራሱ ተናግሬው ነበር። ካናዳ ባለው ነገር ቅጥቅጥ ሳደርገው ነበረ። ምንድነው ስቅጥና ደድፈምስ የምትለው ብዬ ስረቅ የነበረ ልጅ ነው። ልቡን ያየሁት መቼ ነው? እግዚአብሔር በሚያውቀው ነው የምልህ። ልቡን ያየሁት መቼ ነው? ይሄ የኢትዮጵያ ሾው ስፒድ የሚባለውን ልጅ እሱን ያደረሰበት ቅን ቦታ ሳየው በቃ ይሄ ልጅ በጣም የተለየ ነው አልኩ። በጣም የተለየ ልጅ ነው። አላማው ሌላ ነው። በቃ ኮምፕሊትሊ ቅን ልብ ያለው ልጅ እንደሆነ ተመለከትኩ። ቅን ልጅ። ከዛ አንተ ወጣ ወዲያው ወደ ሴራ ነው የተመለስከው። ወደ ሴራ አሁን መተ መረጃ አለኝ ምን አለኝ ሴት ልጅ ስታፈቅር አባቴ ሰቃ ሁሏን ነገር ነው የምትሰጠ። እናውቀዋለን። ብትደበድባት ብትቀጠቅጣት ነገ ይቀየራል ብላ የምታስብ ናት። ልንገርህ ምን እንዳረካትና ላይቭ የቪዲዮ የሰራውን እነግርሃለሁ። እኔ ዱባይ የሄዳችሁ ጊዜ በመኪና ገጫታል። ላይቭ ነው የተናገርከው። ለፖሊስ ማስያዝ ትችል ነበረ።
ስለምታፈቅረኝ በእኔ ስለማትደራደር ምን አላረገችኝም አልክ? ለፖሊስ አልተናገረችም አለ። ይሄንን ነው ቃል በቃል የተናገረው። ሌላው ገርል ፍሬንዶቹን አይናገርም ነበር። እሷ ኦፊሻል እንዲሆን ትፈልግ ነበር ልጅቷ። ራሷን እዚህ ጋር ነው እንዴ ለመሞት ይወጋል እንዴ? እስቲ ንገረኝ። ሰው አንድ ሴት ለመሞት ፈልግ ልክ እኔ አንተን ማይ እንደ እንትና ነው ማይ ማን ነው ስሙ ቀነኒን የገደው የቀነኒን ህይወት አንዱዓለም ጎሳ እንደ አንዱዓለም ጎሳ ነው ማይ። እንደዚህ ለምን ታላቅ ወንድም የላትም? ታላቅ ወንድም የሌላት ሴት ብዙ ጊዜ ስትበደላ ያለው አስተውላችኋል? ሴቶች በብዛት ጭቆና የሚደርስባት በብዛት የምትበደለው ሴት ልጅ ታላቅ ወንድም የሌላት ሴት ናት። ዘንደዋል ታላቅ ወንድም ቢኖር እና አሁንም ያንተ ይቅና። አንተ ከመጣ ጀምሮ ይኸውልህ መጀመሪያም የተጀመረው እሱ ነው። አቅደን የመጣው ከእስር ቤት ስትወጣ አቅደሃል። ምን ብለህ አቅደሃል? የእነዚህ ሰዎች ሰላም እንደሚነሱ እኔ እርግጠኛ ነበርኩ። ጸቡን የምትጀምረው አንተ እንደነበርክ እርግጠኛ ነኝ። ሴረኛ እንደነበርክ እርግጠኛ ነኝ እኔ። ይኸው መጣህ፣ ይኸው ብጥብጡን አየ ወይ ደግሞ ትንሽ አቆዩልን፣ ትንሽ አቆዩልን። 2 ወር አልሞላም ከወጣ መልሰህ ይኸው ሶሻል ሚዲያን የምትበጠብጠው አንተ። ሴት ልጅን የሚበድል እኔ ወንድ አድርጌ አላየውም፣ ወንድ አይደለም። ስለዚህ እቺ ሴት ታላቅ ወንድም አለመኖሯ ብዙ ነገሮቿን አበላሽቶታል። በዚህ ሰዓት አሁንም አዶናይን እምለው አደራ፣ በዚህ ሰዓት እንዳትርቃት። የተጎዳች ሴት ናት። የሚያስፈራራት ነገር አለ። ያንን ፊክስ ለማድረግ የምታደርጋቸው ነገር አለ። ውክልና አለው ማለት ጃኒ ቤቢ ብሎ ነው ሴቭ ያደርጋት። ስልኩ ላይ የሚደዋወሉበት ስልክ ላይ ጃኒ ቤቢ ብሎ ነው ሴቭ ያደርጋት። ውክልናም ሰጥቷታል። ስለዚህ ቆም ብሎ ማሰቡ መልካም ነው። ስለዚህ ይሄ ሰው አሁንም እሱ እውነተኛ ቢሆን ባይፈልጋት ከዚህ ልጅ ጋር ሙሉ በሙሉ ያለውን ግንኙነት ያቋርጥ ነበር። ግን የማቋረጥ ፍላጎት የለውም። እቺን ልጅ በሆነ ኬዝ ይዟታል። ሚሊዮን ብር ሰጥቻታለሁ በማያሻ ነው። እቺ እንደሷ የሚሆንልህ የለም። ዲዳውን እኮ ታፈቅራታለህ። እንደሷ የሚቀጠቅ እንደሷ ምን የሚልልህ ሴት የለም። የምትለውን ነገር እሺ የሚልህ እንደ ዕቃ እሱ አይነት ሴት የለም። ውክልና አለው እኮ ቤት የመጣ ነበረ ዳውን ስቴር ይላል እንዴ? ውክልና እኮ አላት እንዴ? መታ ነበር ብለህ ውክልና ሰጠ የለ እንዴ? ስለ ገንዘብ ጉዳይ፣ ስለ ብር ጉዳይ መታችሁ ላትነጋገር ነው እንዴ? ይሄኔ ነይ ብለህ ትጠራና ነገሩን ታጠፋና እሷ ነው የመጣችሁ ብለህ ሴራ ነው የምትሰራባት። የፍቅረኛ ስትሆን አንድ ቀን ፍቅረኛንን ብለህ ያላወራ አሁን እንዴ ልታወራ ቻልክ? ንገረኝ እስቲ። ፍቅረኛ ናት ብለህ ነቨር አውርተህ አታውቅም ለአንድም ቀን። በቅናት ይቺን ልጅ ሴራ። ስለዚህ ያላትን ግንኙነት አፈር ከድሜ ለማግባት ምን አድርገሃል? ሴራ ሰርተሃል። በደንብ አድርገህ አቅደህ ነው በዚህ ልጅ ላይ የምትንቀሳቀሰው። በደንብ አቅደህ ስለዚህ አይተናል። በደንብ ቂምን ወጣት በደንብ በዚህቻውም የልጅም እናት አለች። በዚህ በኩል ምንም ያልመሰለ የምናውቀው የአደባባይ ሚስጥር የሆነው የልጅም አለች። አሁን ለገባችሁ ጆን ዳንኤል ዱባይ ላይ ላይቭ ነው የተናገረው። ሴት ልጅ ካፈቀራችሁ ብዙ ቤት አስገባታለሁ ነው ያላት። ጆን ዳንኤል አንተ መርዝ፣ ሌሎች ከፍ ሲሉ የማትወድ ሌላ ነገር የሚያደርግ ፍቅረኛ አለኝ ብሎ ተናግሮ ያውቃል?
የልጁን እናት ራሱ በክብር ሲያወራት አይታችሁ ታውቃላችሁ? አሁን ነው ውድድር የጀመረው። አሁን ነው ውድድር የጀመረው። አሁን ልጁ ተወልዶ አሁን ነው ውድድር የጀመረው። አዶናይ ይቺን ሴት አንቀባሮ ንግስት አድርጎ መንከባከብ ሲጀምር አሁን ነው ከዚች ጋር ፎቶ መነሳት የጀመረው። ሌላ ምንም ነገር የለም። ስለዚህ በደንብ ይሄን ነገር በደንብ እንትኑም ይሄ አሁን ያላትም ፍቅረኛዋ አይ ዊሽ ስትሮንግ ቢረዳት እንደገና ደግሞ ጊዜ ቢሰጥ ስፔስ ቢሰጥና ከኢሞሽናል ራሱን ሃርድ ነው ለሱ እንዴ በጣም ነው የሚከብደው እንጂ አስበሽዋል። እዚህ ሁላ ድራማ ውስጥ መግባት የሚፈልግ ፍቅረኛ የለም። ዘይስ ነው ማን ነው የሚፈልገው? እንደዚህ አይነት ውስብስብ የሆነ ኬዝ ውስጥ ገብቶ ፍቅር መጀመር ማንም አይፈልግም። ሊያምናትም የሚችል አይመስለኝም። በጣም ከባድ ነው። አሁን ለማመን ይከብደዋል እንዴ በጣም ሁላችንም አይተናል። እኔ ደግሞ ሶሻል ሚዲያ ላይ አትምጡ ተው፣ ነገ የሚፈጠረውን አታውቁም ብዬ ሁሌ ነው የምጮኸው። ሰሚ ግን የለም። ይሄው የምታዩት ነው። ግን እንትኑ አይመስልህም? ይሆን ህጉ አይመስልም? አሁን ኢትዮጵያ ውስጥ ማለት ይሄ ነገር እየተደጋገመ ነው ማለት አሁን ትላንትና ዋንትያ ሺዝ አንደር ኤጅ አንደር ኤጅ የሆነ ሰውዬ ፍርድ ቤት ቆሞ ልጄን ቪዚት ላድርግ ሲል የሚፈቅድ ህግ ማለት በጣም እኮ ሻክ ያደርጋል። ማለት አንደር ኤጅ እሱ ላይ ነው መስራት ያለብን። እንዴት ነው ብሊቭ የሚደረገው? ለህፃን ልጅስ ለልጅቷስ እንዴት የሚታመነው? ትክክል። እና ህጉ ማለት ህጉን ላይ የሚሰሩ ሰዎች እናንተም እንደዚህ እዚህ ሶሻል ሚዲያ ላይ ያላችሁ ህጉ ነው መስተካከል መጥበቅ ያለበት። ሴት ልጅ አቢዩዝ የምትደረገው ቢኮዝ ኦፍ ህጉ ነው። ገደፋኝ ነው ታዋቂ ነው እንትና ነው ምናምን ነው እንትና ነው ስትገድል ወንጀል ስትሰራ ሰው ሆነ ነው የምትገባው። መንግስት ለምን ይሄን ነገር አሜሪካ እንሰማውም ታዲያ? ቴንክ ዩ ለምን አንሰማውም? ለምን ካናዳ አንሰማውም? ለምን አውሮፓ አንሰማውም? አንጠልጥሎ እስር ቤት ነው የምትገቢው። ማየት እኮ ነው ከባድ የሚሆነው እዚህ ቁሮ እንደዚህ ማየት ህጉ ላይ ዮኒ just focusing for ህጉ ላይ ህጉ ነው መስተካከል ያለበት። ያ እና በጣም ይሄ ነገር thank you having me absolutely እናትዬ በርቺልኝ። እግዚአብሔር ካንቺ ጋር ይሁን። ልጅሽም ትባረክልሽ። አይዞን የኔም ደርሳለች 15 ዓመቷ ነው። ብዙ ነገሮች እንደዚህ አይነት ነገር ነግራታለሁና አንደርስታንድ ታደርጋለህ። አይቀርም ዮኒ እንትን አይመስልህም? እዚህ ጋር ትራፕ አይመስልህም? አዶናይን ለማውደቅ የተሄደበት መንገድ አይመስልህም? አብሶሉትሊ እንዴ በደንብ እውነቴን ነው የምልህ። ጥያቄም የለውም። ይሄ የታወቀ ነው። አዶናይ ሻይን አድርጓል። ገባ አዶናይ ልቡ ሰው ውስጥ ገብቷል። ሁሉንም ስንሰድበ ሰዎች በሙሉ ራሱ ወደነዋል። ራሱ እየተከላከለልን ነው ለአዶናይ። ያንን ሲታይ ሰውየው አልተመቸውም። በቃ የነሱ ነገር ደብሮታል። አውትሻይን አድርገውታል። ምንም አድርጎ ቢመጣ ሊሳካለት አልቻለም። የመጀመሪያው ሲፈታ ሆይ ተባለለት፣ ደስ የሚል ነገር አሳየ። ከዛ ውጭ ሊያሳይ የሚችለው አንድም ነገር የለም። ስለዚህ ይህ እነዚህን ሰዎች አፈር ከባት ፈለገ። በየጊዜው ሪፖርት ከታ ጀምሮ ከዛ በፊት ሪፖርት የለውም አዶናይ። ምንም ሪፖርት የሚያስደርግም ቪዲዮ አይሰራም። አሁን ግን እማያውና በጣም ያሳዝናል። እሺ ትንሽ ደቂቃ ላውራና ወርዳለሁኝ። በጣም ስላስገባኝ በጣም አመሰግናለሁኝ። እኔ በጣም ነው ማመሰግንህ። እውነት ባሁን እኔ ሁሌም ቪዲዮን እከታተላለሁኝ። ከሴት ጎን ትቆማለህ ሁሌም። የሴት ከእውነት ጎን ነው። ሴት ስለሆነች አይደለም፣ እውነት ስላላት ነው። እናቱ እውነት ነው። አንደኛ እውነት ስላላት ነው። ሁለተኛ ደግሞ ነው ከተሻሻለ አገር ውስጥም ስላለህ የተሻሻለውን ህግና ስለምታቅ የሰለጠነ ሀገር ላይ ስለምትኖር ሪያሊቲውን ትናገራለህ። የሰለጠነ ሀገር ላይ እየኖረ በሀገሩ ላይ ግን በሚመጣ ችግር ላይ ግን የሚጭን በጣም ብዙ ሰው አለ። ችግሩን ወደ ኢትዮጵያ የሚጭን መልካሙን ግን እንጆይ የሚያደርግ ማለት ነው አለ። በጣም ብዙ ሰው አለ። አሁን በተፈጠረው ነገር እኔ በጣም እያለቀስኩ ነው የምነግርህ። እኔ የሴት ልጆች እናት ነኝ።
የሁለት ሴት ልጆች እናት ነኝ። በጣም በሚያሳዝን ሁኔታ ማለት ነው ይቺ ልጅ እንዴት ሲያሸማቀቃት እንደኖረ እንዴት እንደተሸማቀቀች እዩ። እኔ በምንም አይደለም እኔ አዶናይን ወደዋለሁ አክቹአሊ፣ ምክንያቱም ኢትዮጵያዊነት ቀለም ስላለው አረንጓዴ ቢጫ ቀይ ልብስ ለብሼ ሻሽ አድርጌ አሾስፒድ ልቀበል ሲሄድ ያየውን ፎቶ ፕሮፋይል ያደረገ ልጅ ነው። እኔን አያቀኝም፣ እኔን ፎሎውም አላደረገኝም። ግን ምን ያህል እናትን እንደሚወድ ምን ያህል ደግሞ አረንጓዴ ቢጫ ቀዩን ወዶ ኢትዮጵያዊነትን እንደሚወድ የሚያሳይ ነው። እኔ የአማራ እናት ነኝ፣ እሱ ትግራዋይ ነው፣ ግን ኢትዮጵያዊ ነው። እኔም ኢትዮጵያዊ ነኝ። እንዴት እንዳደረገው ተመልከቱ። እኔ አሁን በሱ አይደለም እዚህ አሁን ብዙ ፎሎወር ስላለ ምናምን ወይም ደግሞ ብዙ ሰው እያየክ ስለሆነ ያለ መናገር ምናምን አይደለም። ይቺ ልጅ ለምን እየተሸማቀቀች ትኖራለች? መሸማቀቅ የለባትም እንዴ። ፎቶግራፍ ዮኒ የለችም፣ ልጅቷ የለችም። ብትኖርማ በደንብ እናወራ ነበር። ግን ያ ተጎርታ ሊሆን ይችላል እኮ። እኔ እግዚአብሔር ምስክሬ አላወራኋትም። ይኸው ልጆቼ ጃኒን አላወራኋትም። በስልክም አውርቻት አላውቅም። አንድ ቀን ያወራኋት እንዲያውም እንትን በኤልሻዳይ ድሬዳዋ የታሰረች ጊዜ በኔል ሾው አድርጌ አውርቻታለሁ። አይዞሽ ምናምን ብዬ እንኳን ደስ አለሽ እንኳን ተፈታሽ ብዬ በኔል ሻዳይ ስልክ ነው ያወራኋት እንጂ በእሷ እንኳን አላወራኋትም። እሷ እግዚአብሔር በሚያውቀው አላውቀውም ስልኳንም። እና ያልገባችበት ምክንያት አንደኛ እንትን አሳይታ ላይቭዋን እንትን ብሎ የሚወስድበትና መግባት አልቻለችም። ሌላው ደግሞ እዚህ ጋም ደግሞ ቀላል ነገር አይደለም ከይዙ ከአዶናይ ጋር ችግር ውስጥ ናት። እንደኛ ነው የሰማው። እሱም አብረው በጣም ችግር ውስጥ ነው ያለው እና ብዙ ነገር ውስጥ ያለች ልጅን በዚህ ሰዓት ማስጨነቁ ልክ ነው ብዬ አላስብም። በዚህ ሰዓት ማገዙ ነው እንጂ ማገዙ ገባህ? አሁን ማስጨነቅ ይመስላል እንጂ she need help right now። በዚህ ሰዓት እንደው ሰዎች ካላችሁ አይዞሽ በሏት። እውነቴን ነው የምለው። ቤተሰብ አስተዳዳሪ ናት። በጣም በዚህ ሰዓት እኮ ሌላው ወሮ በላ ነው ያለው። ቤተሰቡን እንኳን ትዝ የሚለው የለም። በኢትዮጵያ ኑሮ ላይ ቤተሰብ እያስተዳደረች ለእናቷ ቤት የገዛች በዚህ ሶሻል ሚዲያ ላይ ሆና ብዙ ነገር ያደረገች ናት። ተግባባን። በጣም የሚገርም ፐርሶናሊቲ ነው ያላት። ራሱ ስታያት ራሱ እኮ እንደ እኔ እንዳልከው አንዴ እንዲያውም ተቆጥቻት ደንግጣብኝ ከዛ በኋላ ነው ጃኒን ያወቅኳት። እኔ ሩዋንዳ አድርጌው ምናምን የሆነ ነገር ብላ ቀቡጨው ነበርና በዛ ተዋወቅኳት። እንዴት ምስኪን እንደሆነች እግዚአብሔር ምስክሬ አይቼዋል። ምስኪን ልጅ ናት። በቃ በጣም ምስኪን ልጅ እንደሆነች እኔ አይቻለሁ። ለዚህ ነው ከዛ በኋላ ስለ ጃኒ ምንም ነገር